ሰላም እንዴት ናችሁ? ሰሞኑን ስለ አንዳንድ ሰፈሮች እያወራሁ ነበር አይደል? ወንጀል ስለሚበዛባቸው ሰፈሮች አንዳንድ እንትኖችን በኔ ልምድ ለአዲስ አበባ ሌባ የሚያመርት ሰፈር የት ነው ካላችሁ ከረዩ ሰፈር ወይም ጡረታ ሰፈር የድሮ ወረዳ 3 30 31 43 እነዛን የመሳሰሉ ቀበሌዎች የሌባ ማምረቻ ናቸው ማለት ይቻላል። አስቸጋሪ ከሆኑበት አንዱ ባህሪያቸው ደግሞ የወረዳ 5 ወይም የመርካቶ ወይም የወረዳ 3 የአምስተኛ ፖሊስ ጣቢያ ወይም የአራተኛ ፖሊስ ጣቢያ ፖሊስ ካልሆናችሁ በስተቀር ከረዩ ሰፈርና ጡረታ ሰፈር ገብታችሁ ሰው መያዝ አትችሉም ነበር። ምክንያቱም እዛ ሰፈር ያለው ሰው ሁሉ እንደ አንድ ሰው ነው የሚነሳባችሁ። የፈለጋችሁትን የሰው ኃይል ብትይዛችሁ ብትሄዱ ሰው ሁሉ ግር ብሎ ወጥቶ የያዛችሁትን ሰው ያስመልጣችኋል። መሳሪያ ብትተኩሱ ምን ብትሉ ምንም በቃ ትርጉም የሌለው ነገር ነበር። የዛ ወረዳ ፖሊስ ከሆናችሁ ግን ሰው ተራ በተራ የሆነ ቃል ይገዛ ሲወጣ እየጠበቃችሁ እስር ቤት ስለምታስገቡት ይፈራሉ። ከሌላ ቦታ ሄጄ እዛ ሰው ይዛለሁ ካልክ የዛ ወረዳ ፖሊሶች ከተባበሩ ብቻ ነው። እና የከረዩ ሰፈር እና ጡረታ ሰፈር ሌባ ለአዲስ አበባ ያመርታል ማለት ይቻላል። እንደው እኔ እንኳን ማቃቸው ጨቡ ይሄ ሃንግ የሚሰሩት ሌቦች ቴድሮስ ዚትላ የሚባል ልጅ ነበረ። የሱ ደግሞ እሱ ዋናው አስተባባሪ ነው። ዋና አንገት የሚያንቀው ደግሞ ቴድሮስ ቡቡ ይባላል። ዱዳ ነው። ሰውነቱ ዘለግያ ነው፣ ግዙፍ ሰውነቱ፣ በጣም ደረቱ ሰፊ ነው፣ ቁመቱ ረጅም ነው። አይሰማም። አንገትህን ካነቀ አነቀኝ ገደልከኝ ብትለው አይሰማህም፣ ያንጠለጥልሃል። ከዛ እነዚህ ትላ ደግሞ ያው ይበረብሩሃል። በተለይ እነሱ ወንጀል የሚሰሩት የት ቦታ ነበረ? አሁንም ቢሆን ዲያስፖራዎች ተጠንቀቁ። ለምሳሌ ወደ ፍሉሃ አካባቢ ከሄዳችሁ ከፍሉሃ ወደ ብሔራዊ ያለው መንገድ ላይ ወይም ደግሞ ከኢትዮጵያ ሆቴል ወደ ጊዮን ሆቴል ባለው መንገድ ላይ በሌሊት ወክ የምታረጉ ከሆነ እነሱ ዲያስፖራ ሆቴል ይዞ ወይ ሀራምቤ ሆቴል ወይ ኢትዮጵያ ሆቴል ወይ ጊዮን ሆቴል አሊያም ራስ ሆቴል ከነዛ ሆቴሎች ውስጥ ወይም ደግሞ ፊንፊኔ ፍሉሃ ሆቴል ከነዛ ሆቴሎች ውስጥ አንዳቸው ውስጥ አርፋችሁ ወክ ለማድረግ ነው የምትወጡት። ወክ ለማድረግ ስትወጡ እጃችሁ ላይ ውድ ስልክ ወርቅ ይኖራል፣ ብራስሌት ይኖራቸዋል፣ ምናምን ይኖራቸዋል፣ ኪሳችሁ ውስጥ በውጭ ሀገር ገንዘብ ይኖራል ብሎ ስለሚያስቡ እነሱ እዚህ አካባቢ ነበር የሚያነፈንኑ። ስለዚህ እነዚህ ትላ አንገታችሁን አንቀው መሞታችሁ መኖራችሁን ባልተረጋገጠ ሁኔታ ይዘርፏቸዋል። የዛ ሰፈር ሌባ ቁጥር ስፍር የለውም። እነ ሲሳይ ነፍሳት፣ ይባሳ ሰፋ፣ ዳዊት ድሪባ፣ ሌሎችም ነጻነት፣ ስንቱን ሌባ ልጥራላችሁ። እርኩስ የሚባሉ ሌቦች የዛ ሰፈር ልጆች ናቸው። ተንከሲስ የሆኑ ሌቦች ናቸው የሚወስዱት። እና እዛ ሰፈር ገብተህ ሰው ይዛለው ማለት በጣም ከባድ ነው የሚሆነው። የሚገርማችሁ ከበድ ያሉ ፊልም ላይ የታዩ ወንጀሎችን የሚለማመዱ ናቸው። እስቲ የሜታ ቢራ ፋብሪካን የቀን ሽያጭ ሙሉ አንድ የጭነት መኪና ከነተሳቢው ቢራ ሲሸጥ ብሎ ያን ቢራ አጠናቆ ሊመለስ ሲል በብስክሌት አስቁሞ መዝረፍ ማለት ብስክሌት የተገጨ መስሎ ጎማ ስር በመግባት ሰውየውን በማገት ያን ሁሉ ገንዘብ መዝረፍ፣ ደሞዝ ከፋዮችን መዝረፍ፣ ደሞዝ ከፋዮች ከብሔራዊ ባንክ ብር አውጥቶ ሲሄዱ ተከትሎ መዝረፍ። እንዲሁም ለምሳሌ በተለይ የተቀነባበረ የሚባል አንድ ድርጅት ነበር፣ ኢንተርናሽናል ድርጅት ወይዘሮ ዘቢዶራን ማን የሚያቋቋሙት፣ እሱም መስሪያ ቤት እንዴት እንደዘረፉት ስታስቡ የዛ ሰፈር ሰዎች እንቅልፍ የላቸው። ስለዚህ እዛ ሰው ልትይዝ ከገባ የሚያጋጥምህ ብዙ ነገር አለ እና አደጋ ሊያጋጥም ይችላል ማለት ነው። በደንብ ተጠናክረ ተደራጅተ ነው መሄድ ያለብህ ወደዛ ፖሊስ እንደ ፖሊስ ማለት ነው። የዛን ጊዜ የዛ ሰፈር ሌባ ማምረቻ መሆኑ መርካቶ ውስጥ የሚፈጸሙ አብዛኞቹ ወንጀሎች የዛ ሰፈር ልጆች ናቸው። ወርቅ መመንጨቅ ሊሆን ይችላል፣ መንጩ እንደሚባለው ዘረፋ ሊሆን ይችላል፣ ስርቆት ሊሆን ይችላል። ማንኛውም ነገር ለማድረግ ጧት ፊታቸውን ታጥቦ ስራ ብለው የሚወጡ ሌቦች የሚበዙበት ሰፈር ነው። ያ ሰፈር አሁን ተነስቶ ቢለማ ምንም ችግር የለውም። እሱን ሰፈር ያለውን ሰው ወስደ የሆነ ዳር ላይ ብትወስዶ አዲስ ጄኔሬሽን ልትፈጥር ትችላለህ። እንደዚህ አይነት አደገኛ ሰፈሮችን እኔም ራሴ ከንቲባ በሆነ አነሳቸው ነበር። ምክንያቱም ያ ህብረት አደገኛ ህብረት ነው። ለፖሊስም አይመችም፣ ለጸጥታም አይመችም። ለዚህ እንደዚህ አስፈሪ የሆኑ አንዳንድ ቀበሌዎች በየቦታው አሉ። የዛን ሰፈር ልጆች የከረዩ የጡረታ ሰፈር ልጆች በአብዛኛው የፋብሪካ ሰራተኛና የወታደር ልጅ ይበዛል እዛ ሰፈር እና እነዛ እንግዲህ ስትራግል አለ ለማደግ ለመኖር
መንግስት ትምህርት ቤት ነው በብዛት የሚማረው። በብዛት ቤት ውስጥ 3 ጊዜ ምግብ ላይኖር ይችላል። ሁሉም ቤት አይደለም፣ አንዳንድ ቤት። ስለዚህ ወጣቱ ራሱን በራሱ ለማኖር ይጣጣራል። ስራ ከሚሄደው ግን የሆነ ሌላ ነገር ተፍ የሚለው ይበዛል። እና ባለፈው አንድ ሰውዬ ከጎን የከንቲባዋን ፎቶ አስቀምጦ ፖሊስ እንኳን ለመግባት የሚፈራበት ከንቲባዋ ገባች ብሎ ያለውን እሱን ቀልድ ነው። ተወው፣ እሱ ቀልድ ነው። ቀልድ የሚሆነው ለምን መሰለ? ከንቲባዋ ከመግባቷ በፊት ብዙ ሲቪል ለባሽ የደህንነት ሰዎች፣ ብዙ ሲቪል ለባሽ ፖሊሶች አካባቢውን በርቀት አጥረው በዛ ውስጥ ቁጭ ብለው፣ እዛ ስለሆነ አይደለም፣ የትም ቦታ የሆነ ባለስልጣን ሲሄድ እንዲህ ነው የሚደረገው። መጀመሪያ የቦታው ይጠራል። ከዛ በኋላ ሰዎች መቀመጥ መቆም ባለባቸው ቦታ ላይ ይቆማሉ። ለካሜራ እንዳይታዩ ይደረጋል። ከዛ በኋላ ነው እና ፖሊስ ይገባ ነበር፣ እኛ እንገባ ነበር፣ ግን እዛ እንሰራ ነበር። እዛ ስለምንሰራ ችግር አይገጠመንም። እኔ በመሰረቱ አይገባም ፖሊስ አይገባበትም የሚባል ሰፈር በድፍረት የለም። ግን ሰክሰስፉል ላይሆን ይችላል። ፖሊሱ ወንጀለኛ ሊያስመልጡት ይችላሉ። አላስፈላጊ እርምጃ እንዲወስድ ተኩሶ ሰው እንዲመታ ሊገደድ ይችላል። ያ ነው ሊያመጣበት የሚችለው እንጂ ፖሊስ ሲገባ አትገባም የሚል ሰፈር የለም። ግን ከነበሩት የአዲስ አበባ ሰፈሮች ተፈሪ ከሚባሉት ውስጥ አንዱ ከረዩ ሰፈር ወይም ጡረታ ሰፈር ነው። ሌሎችን ደግሞ ጨምርላቸዋለሁ። ባለፈው ደግሞ ስለ ጣሊያን ሰፈር አውርቻቸዋለሁ። ይሄው ነው ያለው። የከረዩ ልጆች እንደ ድሮ ናችሁ ወይስ ተረጋጋችሁ? ብትረጋጉ ይሻላችኋል። ስማቸውን ከጠቀስኩት ቅድም ስማቸውን ያልጠራዋቸው አለ። አንዳንዶቹ አትጥራን ስላሉኝ ነው ያልጠራዋቸው። ይሄው ነው ያለው። ሰላም ይብዛላችሁ። አዲስ አበባ ያቺን ትመስላለች። እና ስለ ከረዩ ሰፈር ሳወላ ወንጀለኛ ይበዛል ነው እንጂ ንጹህ ሰው የለም ማለት አይደለም። ማለት ከሌላ ሰፈር አኳያ ሲታይ፣ ከሌላ የከተማችን ሰፈሮች አኳያ ሲታይ ከረዩ ሰፈር በጣም ብዙ ሌባ፣ ማጅራት መቺ፣ የጦር መሳሪያ ዘራፊ፣ የኪስ ሌባ፣ መንጩ የሚሰራ ምንድነው መንጠቅ እና የተለያዩ ከመኪና ላይ ዕቃ የሚሰርቅ፣ መኪና ከፍቶ ዕቃ የሚሰርቁ የተለያየ አይነት ወንጀለኛ አለ እዛ ሰፈር። ይህ ማለት ግን እዛ ሰፈር ጨዋ ሰው የለም ማለት አይደለም። እንደ ማንኛውም ሰፈር ጨዋ ሰው እንዳለ ሁሉ ወንጀለኛም አለ። ወንጀለኛ እንዳለ ሁሉ ጨዋ ሰው ይኖራል። አንድ ቤት ውስጥ የሆነ በጣም ጨዋ ሰው ይኖራል፣ የሆነ ደግሞ ወንጀለኛ ሰው ሊኖር ይችላል። ዛሬ የምናገረው እዛ ሰፈር ስላሉ ፖሊሶች ነው። እሳት የላሱ ፖሊሶችም ነበሩ እዛ ከረዩ ሰፈር ውስጥ። ሾክን በሾክ እንደሚባለው በጣም ኃይለኛ ዱርዬና ኃይለኛ ወንጀል ሰሪ ባለበት ሰፈር ውስጥ ደግሞ በዛው ልክ ኃይለኛ የጨከነ ፖሊስ ይኖራል። ከማስታወሳቸው ውስጥ አንዱ አሰፋ ሁንዴ የሚባል ነበር። አሁን በአሜሪካን ሀገር ነው የሚኖረው። አሰፋ ሁንዴ ነዋሪ ነው እዛ፣ ባልሳሳት የቀበሌ ቤት ምናምን የሚኖር ነው እዛ ውስጥ። የከረዩ ልጅ አንድ የሆነ ነገር አረገ ከተባለ ቤቱ ሄዶ ነው አንቆም ያመጣው። መርማሪ ነበር ወረዳ 3። ትንሽ ኃይለኝነትም ነበረው። ከልክ ያለፈ ኃይለኝነቱን ባልደግፍም ግን ቆፍጠን ያለ ፖሊስ ነበር። የሆነ ሰውም ጉዳይ ቢሆን ነው እኮ የሱ ጉዳይ ብቻ ስለሆነ አይደለም። ሄዶ ከዛ በር አንኳኩቶ ከእናታቸው ፊት ይዞ ይመጣ ነበር ብቻውን። ሌላው ምንተስኖት ድፈር ተከታታይ ነበረች። ኮርስ ሚቴም ነበረች እሷም በክትትል በተለይ ወረዳ 5 እና ወረዳ 3 በክትትል ነው የሰራችው። በኋላ ትራፊክ ብትሆንም ከዛ ሰፈር ከተወለደችበት ካደገችበት ሰፈር ውስጥ የሚፈለገውን ሰው አንቃ ታመጣ ነበር ወደዚህ ስትል አይኗን ሳታሽ። ሌላው አሁን ኮማንደር የሆነው ደርቤ ገዳ በወረዳ 5 በኩል ደግሞ እዛ ሰፈር ጡረታ ሰፈርና ከረዩ ሰፈር ውስጥ የሆነ ወንጀል የፈጸመ ሰው ከጠፋ ደርቤ በትርፍ ጊዜውም ቢሆን ይዞ ያመጣው ነበር። እና እንደዛ የጨከኑ ፖሊሶች አሉ። አሁን ወረዳ 3 ስናስብ እነ ጎይቶም እነ ሲራክ ረጅም ጊዜ በክትትል ነው የሰሩት። እነሱ ቆፍጣና ወታደሮች ነበሩ። ወደ መርካቶ ስንሄድ ደግሞ ዳንኤል ቆለጥን በፍጹም ደረሰው አልችልም። ጥሩ ተከታታይ ነበር በጣም። እኔ ከዛ በኋላ አግኝቼው አላውቅም፣ ግን ጥሩ ፖሊስ በቃ ያለ አይደል የሚፈለግን ሰው ለማግኘት ቆርጦ የተነሳና በደንብ የሚሰራ ልጅ ነበር ይመስለኛል። የጣሳ ስፍራ ልጅ ነው እሱም የመርካቶ ልጅ ነው። እና አንድ ሰፈር ውስጥ ወንጀለኛ ይበዛል ስል ንጹህ ሰው የለም ማለቴ አይደለም። አሮጌ ቄራም ቢሆን እኮ በጣም የሚገርሙ ፖሊሶች ነበሩ እዛ ሰፈር። ታዲያ እንዴት ተደርጎ ህግ ይከበራል? ሾክን በሾክ ካላረክኮ ህግ ማክበር አትችልም። አሁን አብዛኛው አሁን ያለው የብልጽግና መንግስት ፖሊሶቹን ሁሉ ከክፍለ ሀገር አምጥቶ ከሆነ ህግ ማስከበር በጣም ይቸግረዋል። ምክንያቱም ሰው አብሮ ያደገ አብሮ የተማረ ሰው የበለጠ ነው የምትገባበትን የምትወጣበትን የሚያውቀው። ዋናው ለስነ ምግባሩ ትኩረት ማድረግና ያ ሰው ከዚህ በፊት ወንጀል ላይ ያልተሳተፈ ከዚህ በፊት የሆነ በመጥፎ ድርጊት ላይ ያልተገኘ ሰው ይሁን እንጂ
ከዛው ሰፈር ውስጥ የምትመለምለው ፖሊስ የአካባቢውን ወንጀለኛ ለመቆጣጠር በጣም ጠቃሚ ነው። እሱን በመፍራት ብቻ በአካባቢያቸው ወንጀል ከመስራት ራቅ ብለው እንዲሰሩ ሊያደርጋቸው ይችላል እና ከአካባቢ ፖሊስ መመልመሉ እኔ እንደ አዲስ አበባ ላለ ከተማ በጣም ወሳኝ ነገር ይመስለኛል። ምናልባት ለክፍለ ሀገርም ያስፈልጋል። ለምንድን ነው ሰው በአካባቢ ፖሊስ ቢሆን ጥሩ ነው፣ ጠቃሚ ነው። ማህበረሰቡን ያውቃል፣ ከህዝቡ ጋር ኢንፎርሜሽን መቃየር ይችላል። ህዝቡ ደግሞ እሱን ካመነው ብዙ መረጃ ሊሰጠው ይችላል። ስለዚህ ፖሊስ ደግሞ ከህዝብ ጋር የሚሰራ ስራ ስለሆነ በህዝቡ አንቱታ ያላቸው የተከበሩ ከልጅነታቸው ጀምሮ ማህበረሰቡ የሚያውቃቸው ጨዋ ሰዎችን መመልመል ጥቅም ይኖረዋል። እናም በዛ ባነሳሁት ነገር ምናልባት የሌባ መፈልፈያ ነው ምናምን ያልኩት ለቃላቱ ይቅርታ። አሮጌ ቀራም ላይ ተጠቅሜዋለሁ፣ ከረዩ ሰፈርም ላይ ተጠቅሜዋለሁ። ግን ከአዲስ አበባ ሰፈሮች ግን ከአብዛኛው እነዚህ ሰፈሮች ላይ ብዙ ሌባ አቃለው ማለት ነው፣ ከሌላ ሰፈር የበለጠ እና ይህ ማለት ግን እዛ ሰፈር ጨዋ ሰው ንጹህ ሰው የለም ማለት አይደለም። ከሌላው አንጻር ነው የሚበዛበትን ነው። እና በእግረ መንገዴ ለቃላቴ ይቅርታ ጠይቃለሁኝ። በተረፈ ግን አሁንም ቢሆን በቀደም ያልጠራኋቸው ብዙ አደገኛ ወንጀለኞች በጦር መሳሪያ የሚዘርፉ ቤት ሰብረው የሚሰርቁ እና የተለያየ አይነት ወንጀል የሚሰሩ ሰዎች በእነዛ ሰፈሮች ውስጥ ነበሩ። በተለይ ከረዩና ጡረታ ሰፈር ጋዝ ተራን ጨምሮ ወደዛ አካባቢ ያሉ አካባቢዎች ጭተራ ምናምን እዛ አካባቢ ያለው አካባቢዎች ጎማ ተራንም ይዘህ አገር ያንቀጠቀጡ ነበሩ። የዛን ጊዜ አገር ያንቀጠቀጡ። ችግሩ ግን ወደ ውስጥ ከገቡና ሮጦ ሰፈራቸው ከገቡ የመያዝ እድላቸው ጠባብ ነው። ሰው ይተባበራል። እነሱን ለማስለቀቅ የሰፈሩ ሰው ይተባበራል። ይሄን ለማንሳት ነው እንጂ እናንተን ለመኮነን አይደለም። አንዳንድ ኮሜንቶች ደርሶኛል። በዚህ ይታረሙ። አመሰግናለሁ። እግዚአብሔር ይስጥልኝ።